የተፈጥሮ ጥፍራችንን ሳይሰባበር እንዴት በአጭር ጊዜ ውስጥ ማሳደግ እንችላለን? የኔን ጥፍር በአጭር ጊዜ ውስጥ ከዚህ ወደዚህ እንዴት አድርጌ እንዳሳደግኩት አሳያችኋለሁ። መጀመሪያ ማወቅ ያለብን ነገር ጥፍራችን የተወሰነ እስከሚያድግልን ድረስ ምንም አይነት ጥፍር ቀለም ባንቀባው አሪፍ ነው። ከዛ ምን ልትሉ የምትችሉበትንና ግን በጣም ጠቃሚ የሆነውን ነገር ላሳያችሁ። ጥፍራችን የተወሰነ ማደግ ከጀመረ በኋላ ጫፍጫፉና ዳርዳሩ እንዳይላላጥብን እና ጠንካራ እንዲሆንልን እንደዚህ አይነት ምድጃ ላይ ራቅ አድርገን እናሞቀዋለን። አደራ ታዲያ በጣም እንዳታቀርቡት፣ ግን ራቅ አድርገን ሙቀቱ እንዲሰማን ያክል ብቻ እና የእሳቱ ግለት ጥፍራችንን ጠንከር እንዲያደርገው ነው ዋናው ነጥብ ማለት ነው። ጥፍራችን ደግሞ አንዳንዴ ትንሽዬ ከጎን በሚላጥበትና በሚሸረፍበት ጊዜ ቶሎ ብለን ሙሉ ጥፍራችን ሳይቆረጥብን መሞረድና ማስተካከል አለብን። ከዛ ማታ ማታ ስንተኛ ደግሞ ኦሊቭ ኦይል እንቀባዋለን። ኦሊቭ ኦይል በውስጡ ከፍተኛ የሆነ ቫይታሚን ኢ ስላለው ጥፍራችንን ቶሎ ለማሳደግ በጣም ይጠቅመናል። ጥፍራችን የተሰባበረ እንዳያስቸግረንና ወፍራም እንዲሆንልን ደግሞ ሁላችንም ቤት ውስጥ ሊኖር የሚገባውን ቫዝሊን እንቀባዋለን። ቫዝሊን በጣም ብዙ ጥቅሞች ነው ያሉት፣ ሁሌም እንደምነግራችሁ አንዱ ደግሞ ይሄ ነው። እና ገርሊስ ይሄን ሩቲን ለአንድ ወር ለ2 ወር በደንብ ተከታትለን ብናደርገው ጥፍራችን ቶሎ እንደሚያድግልን እርግጠኛ ነኝ። እናንተ ደግሞ እስቲ ሞክሩትና ሳውቁኝ። እንደተለመደው ደግሞ እነዚህን የመሳሰሉ ሰልፍ ኬር እና ፋሽን ቲፖች ማግኘት የምትፈልጉ ከሆነ ይሄን ፔጅ ፎሎ ማድረግ እንዳትረሱ። ይመቻችሁ።